ሰላም ዩቲዩብ እንዴት ናችሁ? ዛሬ እንግዲህ በጣም ያበደ ቪዲዮ ነው ይዤላችሁ የመጣሁት። በዛሬው ቪዲዮ እንግዲህ በ5000 ብር እንዴት ደብረ ዘይት ውስጥ ጽድት ያለ ታይም ማሳለፍ እንደሚቻልና ጽድት ያለ ውሎን መዋል እንደሚቻል አሳያችኋለሁ ማለት ነው። ቪዲዮን በጣም እንደምትወዱት ተስፋ አደርጋለሁ። ቪዲዮን ከመጀመራችሁ በፊት ይሄን ቪዲዮ ላይክ በማድረግ ጀምሩት። ላይክ አርገው አከፍልበት እንዴ አርገው ይመችሽ ብራዛ። ቀጥታ ወደ ቪዲዮ አሁን እዚህ ጋር እንደምታዩት ጸጉራችን ፋፈሽ እያልን ነው። ያው ጸጉር አስተካካያችንን እናንተ ሬት አድርጉት ኮሜንት ላይ ማለት ነው። እንዴት ነው እንደምታዩት እዚህ ጋር እንዴት ነው ያስተካክለኝ? እዚህ ጋር እስቲ ብር እናውጣ ለአንዳንድ ነገር ለታክስ አሁን ብራችንን አወጣን። ጫማ እናስተካክል። ዱከም ግን መቋቷ በዚህ ከቀጠለ በቃ ከባድ ነው። ዳታውም ሊያዋረው አመዳም ሆኗል። ነበረ ሂሳብ 30 ብር ይላል። አራታ አርፌኔ የራሴን ቪዲዮ እያየሁ እኔን አይታችኋል? አላያችሁትማ? ገብታችሁ በጣም የሚገርም ቪዲዮ ነው እና ይሄ የመጀመሪያ ብሎግ ነው። ላይክ አድርጉ። እዚህ በኋላ ደብረ ዘይት እንሄዳለን። ቤኪ የሚባል ጀለስ አለ አስተዋውቃችኋለሁ። እሱን ታዩታላችሁ። ከዛ በኋላ በቃ ዋና እንሄዳለን። ምግቡ ሲመጣ ያዘዝኩት ምግብ ሲመጣ እስኪ እንገናኛለን። ምግቡ መጥቷል። እንደምታዩት ቤተሰብ የሁላ ተጠቅመን 530 ብር ብቻ ነው የከፈልነው። ቤተሰብ እንግዲህ ጀለስን እየጠበቅነው ነው። እንደዚህ አይነት የሚያምር ነፋሻ ቦታ ላይ ደቅ ብለን ማለት ነው። በስማ ቦታው ግን ሲያምር ማርያም ባሳያችሁ፣ እስኪ ላሳያችሁ፣ ተመልከቱት። አያምርም? ቻችሁን ትመጡና እዚህ ጋር በቃ ታስባላችሁ ስለ ላይፍ፣ ስለ ስራችሁ፣ ስላላችሁበት ነገር፣ መሆን ስለምትፈልጉት ነገር፣ ስለ ብዙ ነገር እዚህ ቁጭ ብላችሁና ታስባላችሁና። ባይ ዘ ዌይ ይሄ ሀይቁ አልነገርኳችሁም፣ ሆራ ይባላል። ሆራ የሚባለው ሀይቅ ይሄ ነው። በጣም ትልቅ ሀይቅ ነው። 8 ቁጥር ነው የሚመስለው ከላይ ብታዩት እና ጀለስ እንደምታዩት እዚህ ጋር ቁጭ አድርጎ እያስጠበቀኝ ነው። እሱ ሲመጣ እንገናኛለን። ይመቻችሁ። እና ባይ ዘ ዌይ ስለ ቅድሙ ልንገራችሁ ስለ ቭሎጉ ማለት ነውና ዛሬ ቭሎግ ልሰራ አሰብኩና እስኪ ቪሎግ ልስራላችሁ ምናምን ብዬ ነው ያው ቀለል አድርጌው ነው ስራው ማለት ነውና፣ ግን የሚሰሩ ሰዎች ግን ምን ያክል ርብስማ በጣም ነው የሚከብደው። ርብስማ ውጭ ላይ ወጣችሁ ምናምን ሰው ምናምን በቃ ካሜራ አስተውጡ ያያቸዋል። ምን ሊያደርግ ነው ቀና ብሎ ያያቸዋል ምናምን እየቀረስክ ነው ምናምን። በጣም ከባድ የሆነ እንትን ነው። ቪሎገሮች በጣም በተለይ ትላልቅ ዩቲዩበሮች ኢትዮጵያ ውስጥና አቤል ብርሃኑን ብታዩን ጃኒን ብታዩ በቃ ብዙ አይነት ዩቲዩበሮች አሉ። የሆነ ቀላል ይመስላል ስራቸው፣ ግን ይከብዳል። በስተመጨረሻም አርፍዶም ቢሆን ሰዓት አስጠብቆ ስንት ሰዓት ደቂቃ ሙሉ ስራ ነው ምን ታረጋለህ? አረ የሆነ ቪዲዮ ያሳያችኋለሁ። አንድ ቪዲዮ ስሜታዊ ሆነሽ እዛ የሆነ ቲክቶክ አላክልሽ
ያው ምን ያደርጋል አርሰናል ዋንጫ ይበላን ብለን ነበረ ሰራነው እሱ ቪዲዮ። አንቺ የአርሰናል አይደለም? ካራቦ ካፕ ሲበላ ነበር የዛ ቀን ነበር የተቀረጸው እሱ ቪዲዮ። በትንሽ ተቀርጾ ቫይራል የወጣ ቪዲዮ ነው። ቫይራል ስንት ላይኩ ራሱ ወደ 30 ምናምን። እኔ ደግሞ አላየሁም ብዬ መሲ ልካልኝ ሼር አረኩኝና ኮሜንት ያለው ጽፈበት። ያው ዱከምማ ቅድም እያሳያችሁ ነበር አዋራውን እያሳያችሁ ዱከም ሲመጣ ኮሊደር ደብረዘይት ሲመጣ እንዴት ነው ያለው ነገር አየሩ ምኑ የተቀመጠበት ቦታ ራሱ በቃ ለዘመርት ናት። ባይዘው ሁላችሁም መጣችኋት። ምን የመሳሰሉ ሪዞርቶች አሉ፣ ምን የመሳሰሉ ሀይቆች አሉ። 7 ሀይቆች አሉ ነገር ነው እና በሰባቱም ሀይቆች መንፈላሰስ ትችላለህ። አሁን አንድ ጥያቄ ልጠይቅ። አዲስ አበባ ያሉ ሰዎችን ታውቃለህ፣ ጫጫታ ውስጥ ናቸው፣ ሁካታ አለ ምናምን። ደብረዘይት ሲመጡ የሚጠቀሙትን እስኪ አንድ 5 ነገር ወይ ከዛም በላይ ሞር አንደኛው ተጠቀመው ደብረዘይት ላይ አየሯ ነው። የትም የሌለ አየር ነው ያለው ደብረዘይት ያለ አየር የትም የሌለ። አሁን ደግሞ በፈረሰው ሲገላለጥ ነው መሰለኝ ትንሽ ሙቀት ጨመረ እንጂ ቢሆንም እንደዛም ሆኖ ቀለል ያለ አየር ነው። ቢያንስ የሆነ ጥላ ቦታ ላይ ስትሆን የሆነ ቦታ ላይ ቁጭ ስትል አይሞቅም፣ ደስ የሚል አየር አለ ምንም ነገር ለመዝናናት ምንም ለመጠቀምም በተለይ ትልልቅ ስጋ ቤቶች አሉ። መተም ተጠቀም ከፈለክ ምርጥ የሆኑ ሪዞርቶች አሉ። መተው መጠቀም ይችላል። በዛው ሰው ራሱ አድሎ የሚሄድበት ከተማ ነች ደብረዘይት እና ያው እንደዛ ናት እና ለብዙ ሰው ተመራጭ ነው። እንኳን ለብዙ የሆነ ለቱሪስት ራሱ ማሰብ ሊሆን ይችላል ይመስለኛል። አሁን እንደ ገዳ ሲቲ በጣም ብዙ ፕላን ተሰጥቶበት ተጋግባ እየተሰራች ስለሆነ በጣም የሆነ በቱሪዝም ዘርፉ በጣም ፈርቀዳጅ ከሚባሉ ከተሞች አንዷ ነው የምትሆነው ከጊዜ በኋላ። አንተም ብቻህን መሆን ስትፈልግ የት አካባቢ ነው የምትሄደው? ማለት በዛው ደብረዘይት ውስጥ ብቻህን ሁን አይልም አየሩ። ምክንያቱም የደብረዘይት ሰው እንዳለ ሙሉ ደስ የሚል ቤተሰባዊነት አለ። በቃ እንደሚደብርህ ብቻህን ስትሆን የሚደብርህ ለምንድን ነው ብቻ የተቀመጥኩት ብለህ ነው የሚደብርህ። ምክንያቱም ከብዙ ሰው ጋር ትገናኛለህ፣ ብዙ ሰው ጋር ታወራለህ፣ ትወጣለህ፣ ብዙ ነገሮችን ትለምዳለህ፣ ብዙ ባህል አለ እዚህ ብዙ ነገሮችን ትለምዳለህ። ያ ነገር ስላለ ብቻ መቀመጥም እንትን ነገር ግን ብቻዬን ልቀመጥ እንኳን ብትል ብዙ ቦታዎች አሉ፣ በጣም ብዙ ቦታዎች ሀይቅን ተከትለው የተሰሩ ስለሆነ አብዛኞቹ መናፈሻ ቤቶች ሪዞርቶቹ ለምሳሌ ይሄ ፒራሚድ ነው። 2 ቦታ ነው ያለው፣ ሆራ ሀይቅ ላይ ያለው አንደኛው ደግሞ ቢሾፍቱ ሀይቅ ላይ አለ። ሌላም ደግሞ ኖርማል እንደ ካፌም ደግሞ ወደ ዙቃላ አካባቢ አለ። የመጀመሪያ መጣክሰለ እነዚህ ናቸው አሉ። ደግሞ በተጓዳኝ ከጎን ላይ ያሉ እነ ቲኬ ሪዞርት አለ፣ ድሪምላንድ አለ፣ አሸባፊካ አለ፣ ሌክ ቢሾፍቱ አለ፣ ብዙ አሉ። ተጠቅሰለ ብዙ አይነት መናፈሻ ላይ ያለው በቁጥር ያገር ነው ያለው። ወደ ኩሪፍቱም ብትሄድ ደግሞ ኩሪፍቱ ላይ ሄደ ራሱ ኩሪፍቱ ወተር ፓርኩም አለ፣ ባቦጋያ ሀይቅ ላይ አለ። ወደዚህ ስትመጣ እነ ፔሊከን ምናምን አሉ። ብቻ በጣም ብዙ መናፈሻ ቦታ ደብረዘይት ላይ በደንብ ራስን ሪላክስ አድርገህ ልትመለስ እና ብዙዎቻችሁ ደብረዘይት መታችሁ ብትዝናኑ በጣም ሰላም አግኝታችሁ የምትሄዱት የትም የምትሄዱት ራሳችሁን አዲሳችሁ ነው የምትሄዱበት። ለምን የምትወው ከተማ ነው ደብረዘይት። በጣም የሚገርም ነው። ብቻ ደብረዘይት መጥቶ የሚያጡት ነገር የለም። ያው እነሱ እንደወደዱት እንዴ ተስፋ እናደርጋለን። ቤት ገዝተህ መኖር ትችላለህ። እዚህ አሁን ሙዋ የሆነች ያደኩባት I'm trying to put you in the worst mood. P1 cleaner than your church shoes. Millie point 2 just to hurt you. All red lamb just to tease you. None of these toys on lease to. Made your whole year in a week too. Yeah, main bitch out of your league too. Side bitch out of your league too. House of one to need a centerpiece. 20 racks a table come from ebony. Cut that ivory into skinny pieces. Then she clean up with her face, but I love my baby. You talking money, need a hearing aid. You talking about me, I don't see a shade. Switch on my side, I take any lead. Switch on my car, fuck you, let me pay. በስተመጨረሻም ቤተሰብ ዛሬውን ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። እንዳያችሁት እንግዲህ ከጧት ጀምሮ እስካሁን ድረስ ሁሉንም ነገር ስናደርግ ነበረ። ጧት ተነሳን፣ ጸጉር ቤት ገባን፣ ብር ለታክሲ የሚሆን አወጣን፣ ከዛም ጫማ አስጠረግን፣ ከዛም ደግሞ ምሳችንን በላን። ከዛ ደብረዘይት መተን ያው ጀለስን አገኘን ምናምን፣ በዛውም የቦታውን ቫይብ አሳዩአችሁ። በስተመጨረሻም አሁን ላይ ዋና ዋኘን ምናምን እና እንዳያችሁት የዛሬው ቪዲዮ ይህንን ይመስል ነበረ ማለት ነው። ቪዲዮውን በጣም እንደወደዳችሁ ተስፋ አድርጋለሁ። አሁንም እንደምታዩት እዛው ዋናው አካባቢ ነኝ። መኮንኖች ይባላል ይሄ ቦታ። በጣም የሚገርም ቦታ ነው። እንዳያችሁት በጣም የሚያምር ቦታ ነው እና ቤተሰቤን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ በማድረግና ስለ ቪዲዮ ሀሳቡና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሚቀጥለው ባሪ ቪዲዮ እስክንገናኝ ድረስ